በአማራ ክልልና በጎንደር ቀጠና የተቀሰቀሰው ከባድ ውጊያ ለሁለተኛ ቀን ቀጥሏል። አገዛዙ በአካባቢው የስልክና የኢንተርኔት አገልግሎት ማቋርጧል። በከባድ መሳሪያዎች ታግዞ በቀጠለው ውጊያ ከ60 በላይ ያገዛዙ ወታደሮች መገደላቸውን የፋኖ ኃይሎች አስታውቀዋል። የፋኖ አመራሩ በበኩሉ የአብይ የሽብር አገዛዝ ያሽመደመደን ነን ሲል አስታውቋል። እንመለከተዋለን። የዓለም አቀፍ የፍትህ ፕሮጀክት ትናንት ባወጣው መግለጫ የ2025 የህግ የበላይነት መረጃ ጠቋሚ መሳሪያ ኢትዮጵያ ከ143 ሀገሮች መካከል 132 ደረጃን ይዛለች። በዚህም በኢትዮጵያ የህግ የበላይነት ከዓመት ዓመት ማሽቆልቆሉን ቀጥሏል ብሏል። ሪፖርቱም ሀገሪቱ አምባገነናዊ ስርዓት እየሰፈነ ነው፣ ተቋማትም ተልፈስፍሰዋል ብሏል። ጨምሮም ሪፖርቱ የሀገሪቱ ውጤት ካለፈው ዓመት ጋር ሲነጻጸር በ2.4 በመቶ ዝቅ ማለቱን የጠቀሰ ሲሆን ይህም ለ5 ተከታታይ ዓመታት ተቋማት እየደከሙ የሲቪል ምህዳርም እየጠበበና የፖለቲካ ጣልቃ ገብነትም እየጨመረ መጥቷል ብለዋል። በተለያዩ ዘውጎች የኢትዮጵያ እየደከመች መምጣትን በተመለከተ ተቋሙ ያወጣው ሪፖርት በዝርዝር ይዘነዋል፣ ትሰሙታላችሁ። በሱዳን ቁልፍ የሆነችው ከተማ ኤልፋሽር በፈጥኖ ደራሽ ኃይል ቁጥጥር ስር ከዋለች በኋላ የጅምላ ግድያ ጨምሯል የሚል ፍርሃት ባለም አነጋጋሪ ሆኗል። የሱዳን መከላከያ አዛዥ አብዱልፈታህ አልቡርሃን ሰኞ ምሽት ባደረጉት ንግግር ጦራቸው ስልታዊ ውድመትና የምርጫ መገለል ተከትሎ እንዲወጣ ማድረጋቸው ተነግሯል። የተባበሩት መንግስታት ድርጅት፣ የዓለም የጤና ድርጅትና ሌሎችም ተቋማት እንዲሁም የአውሮፓ ህብረት ደግሞ ግድያው እየተስፋፋ መጥቷል ብለዋል። በዝርዝር የምንመለከተው ሌላኛው መረጃችን ይሆናል። እስራኤል ሐማስ ስምምነት የደረሰበትን የተኩስ አቁም ጥሷል በሚል የፈጸመችው ተከታታይ የአየር ድብደባ ቢያንስ 33 ፍልስጤማውያን መገደላቸውን በሐማስ የሚመራ ሲቪል መከላከያ የሆስፒታል ምንጮችም ይፋ አድርገዋል። የእስራኤል መከላከያ ሚኒስትር እስራኤል ሐማስ ማክሰኞ ዕለት የእስራኤል ወታደሮችን አጥቅቷል ሲሉ ወንጀለዋል። ከዚህ ባሻገርም የታጋቾችን አስክሬን ሲመለስ ጥሰት ተፈጽሟል በሚል እስራኤል ጥቃት ጀምራለች። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህና ሌሎችንም መረጃዎችን ታደምጣላችሁ። ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮንም ላይክ በማድረግ ይጀምሩ። በቀጥታ ወደ ዝርዝር መረጃው። በአማራ ክልል ምዕራብ ጎንደር ቀጠና የተቀሰቀሰው ከባድ ውጊያ ለሁለተኛ ቀን ቀጥሏል። አገዛዙ በአካባቢው የስልክና ኢንተርኔት አገልግሎትን አቋርጧል ተብሏል። በከባድ መሳሪያዎች ታግዞ በቀጠለው ውጊያ ከ60 በላይ ያገዛዙ ወታደሮች መገደላቸውም ተሰምቷል። የፋኖ አመራሩ በበኩሉ የአብይን የሽብር አገዛዝ ያሽመደመደን ክስተቶች ነን ሲል አስታውቋል። በአማራ ክልል ምዕራብና ማዕከላዊ ጎንደር ዞኖች ጥቅምት 18 2018 ዓ.ም በአገዛዝ ጦርና በፋኖ ኃይሎች መካከል የተቀሰቀሰው ውጊያ ዛሬም ለሶስተኛ ቀን መቀጠሉን የፋኖ መረጃ ምንጮች ያረጋገጡት። በውጊያው የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝና የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ በጥምረት ተሰልፈዋልን ተብሏል። በምዕራብ ጎንደር ዞን ቋራ ወረዳ ደለጎ ዙሪያ፣ ሳሊያም፣ ጎበልጌ፣ መገንጠያ የተባሉ አካባቢዎች በከባድ መሳሪያዎች የታገዘው ውጊያ መቀጠሉን የተናገሩት የሚዲያችን የፋኖ መረጃ ምንጮች እስካሁን ባለው ብቻ ከ60 በላይ የአገዛዙ ወታደሮች ሲገደሉ 48ቱ ደግሞ ቆስለዋል ሲሉ ተናግረዋል። አገዛዙ በአካባቢው ካሰለፈው በርካታ መደበኛ ሰራዊት በተጨማሪ ተደጋጋሚ የድሮን አሰሳ እያደረገ መሆኑን ታውቋል። የውጊያውን መባባስ ተከትሎ የስልክና የኢንተርኔት አገልግሎት መቋረጡን የተናገሩት የፋኖ መረጃ ምንጮች ተራራማ አካባቢዎችና ገለጎ ከተማ ካልሆነ በስተቀር ሌሎች የቋራ ወረዳዎች የአካባቢው ስልክ ግንኙነት ተቋርጧል ብለዋል። በቋራ ቀጠና በተቀሰቀሰ ውጊያ ከሰሞኑ በአንድ እዝ ለመጠቅለል ውይይት ላይ የሚገኙ አፋባ ሰሜን አማራ ቀጠና በላይ ዘለቀ እዝና አፋድ ጎንደር ጠቅላይ ግዛት እዝ በጥምረት በመሰለፍ ድል እያስመዘገቡ መሆኑን ነው የፋኖ የመረጃ ምንጮች አክለው የተናገሩት። በዚህም በአካባቢው የአፋባ በላይ ዘለቀ እዝ መይሰው ካሳ ሁለተኛ ኮር ቋራ ኦሜድላ ክፍለ ጦርና አፋድ ጎንደር ጠቅላይ ግዛት እዝ በቋራ የተለያዩ አካባቢዎች የሚገኘውን የአገዛዝ ጦር ላይ የከፈቱት ውጊያም ሁለተኛ ቀኑን ይዟል ሲሉ አስታውቀዋል። በተመሳሳይ በማዕከላዊ ጎንደር ዞን አልፋ ወረዳ ሻውራ ከተማ ዙሪያ አጸደ ማርያም ከተማ የፋኖ ኃይሎች በከፈቱት ውጊያ ድል ማስመዝገባቸውን የአማራ ፋኖ ብሔራዊ ኃይል በላይ ዘለቀ እዝ መይሰው ካሳ ኮር አድዋ ክፍለ ጦር አስታውቋል። በተለይም በአጸደ ማርያም ከተማ በተደረገው ውጊያ የአገዛዝ ጦር ላይ ከፍተኛ ወታደራዊ ኪሳራ ደርሷል ሲሉ ነው የመረጃ ምንጮች አክለው የተናገሩት። በአካባቢው በተቀሰቀሰው ውጊያ ለሁለተኛ ቀን ተባብሶ ትናንት በቀጠለው በሌላ በኩል በክልሉ በቀጠለውም ጦርነትና በፋኖ ኃይሎች በተመለከተ የብልጽግና ጠቅላይ ሚኒስትር አብይ አህመድ በፓርላማ ያደረጉትንም ንግግር ተከትሎ የፋኖ አመራሩ አስረስ ማረ ዳምጤ ምላሽ ሰጥተዋል። የአፋባ ማዕከላዊ ኮማንድ አባል አርበኛ አስረስ ማረ ዳምጤ እኛ ከሸለቆ ተነስተን የአብይ አህመድን የሽብር አገዛዝ ያሽመሸመድን ክስተቶች ነን ሲል አስታውቋል። አብይ አህመድ በፓርላማ ንግግራቸው በጣናና አባይ መሰል ፋኖ ሸለቆ ለሸለቆ የሚጓዝ እንደሆነና የእርሳቸው መንግስት ደግሞ እንደ ጣና ሐይቅ የረጋ መሆኑን መግለጻቸው ይታወሳል። ይህን በተመለከተ ነው የፋኖ አመራሩ አስረስ ማረ ዳምጤ ከሸለቆ ተነስተን
ማማው ላይ እንዴት መድረስ እንደምንችል እናውቅበታለን። በግጭት ሳይሆን በስልት፣ በጦርነት ሳይሆን በዲፕሎማሲ ጥበብ፣ በድንፋታ ሳይሆን በትብብር ቀይ ባህር ላይ ባህር ኃይል ከገነቡት ወገንን ሲል መልስ ሰጥቷል። ለአፍሪካ ቀንድ ሰላም የምንሰራ የቀንድ ህዝቦች መከራን በጫንቃችን የተሸከምን ቂምና ጥላቻን ሳይሆን ጸረ አረመኔ ትብብርን በተግባር ያመላከትን የአብይ አህመድ የሽብር አገዛዝ ያሽመደመድን ክስተቶች ነን ያለው አርበኛ አስረስ ማረ ዳምጤ ጦርነቱ የኃይል አሰላለፍን የለወጠ የነበሩትን እንዳልነበር ያደረገ ኮሳሶችን ሀያላን ያደረገ ሀያላን ስልጣኔዎችን ያኮሰመነ መሆኑን ለአገዛዙ ባለስልጣናት አስታውሰዋል። የፋኖ አመራሩ አስረስ ማረ የአማራ ህዝብ ዛሬ የደረሰበት የህልውና አደጋ ላይ የደረሰው በጥቂት ዓመታት ብቻ በተከሰተ የኃይል መዛነፍ ምክንያት ስላልሆነ በአጭር ጊዜ ድሎች ብቻ ህልውናው በዘላቂነት አይከበርም ብለዋል። ስለሆነም ማህበራዊ ፍትህን ጭምር የሚያሰፍን ተከታታይ የቤት ስራን የሚሸከም ትውልድ መፍጠርና ጦርነትን በአስተማማኝ ሁኔታ ማሸነፍ የሚያስችል የማይቋረጥ የኃይል ግንባታ ላይ መሆናቸውንም አስታውቀዋል። ከዚህ ጋር በተያያዘም በትናንትናው ዕለት በጎጃም ቀጠና ለወራት ስልጠና ላይ የቆዩ የፋኖ ሰራዊት አባላት ስልጠናቸውን አጠናቀው መመረቃቸውን አስረስ ማረ ዳምጤ ጨምረው አስታውቀዋል። የፋኖ ኃይሎች በተለያዩ አካባቢዎች የሰለጠኑ የፋኖ ኮማንዶዎችን መደበኛ ሰራዊት ማስመረቃቸውንም የቀጠለው ሲሆን የብልጽግና አገዛዝ የአማራ ክልል አስተዳደር በበኩሉ መደበኛና አድማ ብተና ፖሊስ አባላትን በብር ሸለቆ አሰልጥኖ አስመርቋል። በክልሉ ሰልጥነው የሚመረቁ አድማ ብተናዎች በተመለከተ የተለያዩ አስተያየቶች የሚሰጡ ሲሆን ከዚህ ቀደም አዳዲስ ሰልጣኞች አድማ ብተና ተመራቂዎች የክልሉን የብልጽግና ርዕሰ መስተዳደር አረጋ ከበደ አሻጋሪው ሙሴዎቻችን ናቸው ሲሉ ተደምጠው ነበር። የፋኖ ኃይሎች በበኩላቸው በአገዛዙ ሰልጥነው የሚመረቁ አድማ ብተናዎች ስልጠናውን ለማግኘትና ትጥቅ ይዞ ለመውጣት የገቡ በቀጣይ የሚቀላቀሉ ፋኖዎች ናቸው በሚል በተደጋጋሚ ሲተኩሷቸው ይደመጣሉ። ይህ በእንዲህ እንዳለ በኢትዮጵያ አምባገነናዊነት እየሰፈነ መጥቷል ተባለ። በዓለም አቀፍ ደረጃ በተደረገ ጥናት የዓለም አቀፍ የፍትህ ፕሮጀክት ትናንት ባወጣው የ2025 የህግ የበላይነት የመረጃ ጠቋሚ መሰረት ኢትዮጵያ ከ143 ሀገራት መካከል 132 ደረጃን ይዛለች። በዚህም በኢትዮጵያ የህግ የበላይነት ከዓመት ዓመት ማሽቆልቆሉን ቀጥሏል ነው የተባለው። ሪፖርቱ የሀገሪቱን ውጤት ካለፈው ዓመት ጋር ሲነጻጸር በ2.4 በመቶ ዝቅ ብሏል ብለዋል። ይህም ለ5 ተከታታይ ዓመታት ተቋማት የደከሙ የሲቪል ምህዳሩ እየጠበበና የፖለቲካ ጣልቃ ገብነትም እየጨመረ መጥቷል በማለት ነው በዝርዝር ያስቀመጠው። እንደ ዓለም አቀፍ የፍትህ ፕሮጀክት መረጃ በዓለም አቀፍ ደረጃ የህግ የበላይነት ማሽቆልቆል በ2025 ተባብሶ የቀጠለ ሲሆን ኢትዮጵያን ጨምሮ 68 በመቶ የሚሆኑት የሀገራት ማሽቆልቆልን አሳይተዋል ተብሏል። የአምባገነንነት ዝንባሌ መስፋፋት በዓለም አቀፍ ደረጃ የህግ የበላይነት መዳከም ዋነኛ ምክንያት ነው ያሉት ተቋሙ ይህም በመላው ዓለም ቁጥጥርና ሚዛናዊነት መዳከሙና የዳኝነት ነጻነት መሸርሸሩን አመላካች ነው ብሏል። በአሁኑ ሰዓት ኢትዮጵያ ከሳራ በታች ካሉ ከ34 ሀገራት መካከል 30ኛ ደረጃ ላይ ትገኛለች ያለው የዓለም አቀፍ የፍትህ ፕሮጀክት ሩዋንዳ በዓለም አቀፍ ደረጃ 39ኛ መሆኗ የተሻለ አፈጻጸም አላት ብሏል። በተጨማሪም ናሚቢያና ሞሪሸስ በቀጠናው የተሻለ አፈጻጸም ያላቸው ሀገራት መካከል ሆነው ተካተዋል። የኢትዮጵያ የህግ የበላይነት ለተከታታይ ዓመታት እያሽቆለቆለ ይገኛል ነው ያለው። ለአብነትም ኢትዮጵያ በጎርጎሮሳውያን 2022 ከ140 ሀገራት ውስጥ 123ኛ ደረጃ ላይ የተቀመጠች ሲሆን በተለይም በስርዓትና ጸጥታ ላይ መዳከም መታየቱንም ገልጿል። እንዲሁም በ2023 ከ142 ሀገራት መካከል 29ኛ ደረጃ ሆና ዝቅ ያለች ሲሆን በ2024 ደግሞ ደረጃዋ ከ142 ሀገራት 130ኛ ደረጃ ላይ ደርሷል። ሀገሪቱ በዚህ ዓመት ደግሞ 132ኛ ደረጃ ዝቅ ብላለችም ተብሏል። በቀጠናው ኢትዮጵያ ዝቅተኛ ደረጃ ላይ ከሚገኙት መካከል ስትመደብ በ22 27ኛ ደረጃን በ2023 ደግሞ 2025 ባሉት ጊዜያት 30ኛ ደረጃ ላይ ቆይታለች። የ2025 የህግ የበላይነት መረጃ ጠቋሚ በመንግስታዊ ስልጣን ገደብ፣ ግልጽ በሆነ አስተዳደርና መሰረታዊ መብቶች መከበር ላይ ከፍተኛ ማሽቆልቆል ታይቷል ብሏል። የብልጽግና አገዛዝ ይህን በሶስት ቁልፍ መለኪያዎች ከዓለም ዝቅተኛ ደረጃ ላይ እንደምትገኝ ነው ይፋ ያደረገው። ኢትዮጵያ በ2025 ሀሳብ በነጻነት በመግለጽ በመሰብሰብ ነጻነትና በሲቪክ ተሳትፎ ያስመዘገበችው ውጤት የከፋ መሆኑን የገለጸው ተቋሙ ይህም በተመሳሳይ ማሽቆልቆል ካሳዩ ከ70 በመቶ በላይ ከሚሆኑ ሀገራት መካከል ዓለም አቀፍ አዝማሚያው ጋር ተመሳሳይ መሆኑን አሳይቷል። ሪፖርቱ የሲቪክ ምህዳር በዓለም ዙሪያ መባባሱን በማሳየት ይህም ህዝባዊ ውይይትና የተጠያቂነት ዘዴዎችና አደጋ ላይ ጥሏል ያለም ሲሆን የዓለም አቀፍ የፍትህ ፕሮጀክት አክሎም የዳኝነት ነጻነት ኢትዮጵያን ጨምሮ ከ60 እስከ 67 በመቶ የሚሆኑ ሀገራት በፖለቲካ ውስጥ ጣልቃ ገብነት ምክንያት መሸርሸሩን ገልጸዋል። በ2025 በኢትዮጵያ ስልጣን ገደብ 134ኛ ደረጃ ላይ፣ በመሰረታዊ መብቶች 138ኛ ደረጃ ላይ፣ በግልጽ የመንግስት አስተዳደር 135ኛ ደረጃ ላይ፣ በህግ ማስፈን 137ኛ ደረጃ ላይ ማስመዝገቧንና ይህም ውጤት በዓለም አቀፍ ደረጃ ዝቅተኛ መሆኑን በግልጽ አስፍሯል። ሀገሪቱ በሙስና በማስቀረት 96ኛና
የወንጀል ፍትህን በማስረጽ 101ኛ ደረጃ ላይ በመገኘት የተወሰነ መሻሻል ቢኖርም በሌሎች መለኪያዎች ከዓለም አቀፍ አማካኝ በታች ትገኛለች ነው የተባለው። የዓለም አቀፍ የፍትህ ፕሮጀክት ሪፖርት ከመውጣቱ 2 ሳምንታት ቀደም ብሎ የኢትዮጵያ ሰብአዊ መብቶች ኮሚሽን ከሚያዝያ 2017 እስከ መስከረም ወር 2018 ድረስ በአማራ፣ በቤንሻንጉል ጉሙዝ፣ በጋምቤላና በኦሮሚያ ክልሎች ባደረገው ክትትል ምርመራ የሰዎች የመንቀሳቀስ መብት በስፋት መጣሱን በይፋ ሪፖርት አውጥቶ ነበር። የዓለም አቀፍ የፍትህ ፕሮጀክት ትናንት ባወጣው መግለጫ የ2025 የህግ የበላይነት መረጃ ጠቋሚ መሰረት 5 ከፍተኛ ደረጃን ያገኙ ሀገራት ዴንማርክ፣ ኖርዌይ፣ ስዊድን፣ ፊንላንድ፣ ኒውዚላንድ ሆነዋል። በሌላ በኩል ቬንዙዌላ፣ አፍጋኒስታን፣ ካምቦዲያ፣ ሃይቲና ኒካራጓ ዝቅተኛ ደረጃ ከያዙ መካከል ናቸው። ከነዚህ ቀጥሎ ኢትዮጵያና ሌሎች ሀገራት ተጠቃሾች ሆነዋል። የብልጽግና አገዛዝ በስፋት የሚመጻደቅበት አጠቃላይ ለውጥ መቀልበሱን በተለያዩ በኩል ሲነገር የቆየም ሲሆን አሁን ደግሞ በኢትዮጵያም አምባገነንነት እየሰፋ ከዓለም ዝቅተኛ ውጤት ያመጣችና የተቋሞቿም የማይሰሩባት ሀገር ሆና ተመዝግባለች። ክቡራን አድማጮች ለሰዓቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። ከጥቂት ሰዓታት በኋላ በሌሎች መደመጥ ካለባችሁ መረጃዎች ጋር እንደገና መልሳለሁ። መልካም ቆይታ።